ደግሞ እንያቸው። ሀብታም በመኪና ሲያልፍ ድሃ መንገድ ይዘጋል ይባላል። ኦኬ ባለ መኪና ሆነ ነው አንተ በእግራችን ስንዞር አልነበር እንዴ? ዛሬ ቤት ስገዛ መንገዱ ጠበበ። እርሳው ያን ጊዜ ቃልዬ፣ አሁን ጊዜው ተቀይሯል። እኔ እናንተ አንድ ልንሆን አንችልም። ባምዬ አንቺ በጣም ቆንጆ ነሽ። ይሄ ቃልዬ ለምን በእግሩ ያዞር ያደክምሻል? በዚህ መኪና ለምን አትንፈላሰሽም? ቢያንስ ፀሐይ አይመታሽም። በስቤ ጓደኛማቾች ነን ብለን ነው ዝም ያለ። መኪናው ያንተ ሊሆን ይችላል፣ የእሷ ልብ ግን ያንተ ሊሆን አይችልም። ኢቲቪስ ጭንቅላት ላይ ይወጣች ልብና መኪና ምን አገናኝ? እኔ ከቃልዬ ጋር በእግሬ መሄድ ካንተ ጋር በፊት እስከመሄድ በላይ ኩራት ይሰጠኛል። ፍቅር በነዳጅ አይሰራም። እሺ ፍቅር በባዶ አይሰራም ለማለት ነው። ዛሬ ደግሞ ምን ልገዛላት ነው? ቃሪያና ሽንኩርት። ምናልባት ቪትስ የለኝ ይሆናል፣ ግን ለባም የገባውላትን ቃል አከብራለሁ። አንተ ግን በተራ ቆርቆሮ ጓደኞች የለወጥክ። ዛሬ በሄሊፖፕ አታላት ግን የቤት ኪራዩ ሲመጣ ዋናው ፍቅር ነው አባቴ፣ ፍቅር ነው። እስቲ አንተ መኪና የት እንደሚያደርስ ይኸውልህ። ገና ከዚሁ አየህ፣ መኪና ለሰው ልጅ መሄጃ እንጂ መመኪያ አይደለች። እውነት ነው። ዛሬ እኛን ድሃ ብለህ ሰድበን መኪና ግን ሰው ያስፈልገኛል ብላ ቆመች። በስቤ ያንተ መኪና ነዳጅ አልቋት ሳይሆን ያንተ ኩራት ከብዷት ነው የቆመችው። መኪና በገንዘብ ይገዛል፣ ስብዕና ግን በነፃም አይታደልም። እውነት ነው። የሰው ሀብት የሰው ነው በስቤ። ኦኬ የሰው ሀብት ነው የያዘው እና አሁን ይቅርታ ጠይቃ። ታዲያ ይቅርታ መጠየቅ አለብን እንዴ? ሰው እንደ ሀብለት ይሰድባል? የሰው ልጅ ጤና ካለውና ጅግር ካለው በቃ ሰርቶ ስለሚያገኝ ድሃ ሊባል አይገባም ማለት ነው። አንተ ደግሞ መኪና በአንድ ቀን አደጋ የሚጠፋ ነገር ስለሆነ ማለት ነው ከምንም በላይ በፊት ያሳለፍከው ነገር ይበልጥ ነበረ። እና አንዳንድ ሰዎች አለን የኋላችንን እንረሳና ወደ አሁን ያለንበትን ነገር ወደን የምንቀር ማለት ነው። ግን የኋላውን ማስታወስ ጥሩ ነው አንዳንዴ አይደለም? እኔ እንደዛ ብዬ ነው የማስበው። እሺ ሌላ ቪዲዮ እናያለን። እሺ ደግሞ ባላገሩን ጫብጭው። ኧረ ንቀት! አሁን ወደ መኪናው ሲሄድ እሷ ነው ተከትላው የምትሄደው። አላልኩም? መኪናውን ስታይ ማለት ነው። አረ አንዳንዴ ሴቶች ብርን የሚባለው ነገር እውነት ነው እንዴ እናንተ? በላት ከምር እግሯን ነው መስበርች። እሷኛው ይገባታል። በቃ አልናቀችማ ከመጀመሪያውም ማለት ነው። እሷ ማንነት የገባት ነው። ይችኛዋ ግን ጎበዝ፣ እሷን አብር ወደዛ። እንግዲህ እኔ ከዚህ ምን የተማርኩ መሰላችሁ? አንዳንዴ ሰዎች ቆሸሽ ብለው ሲገኙ ማለት ነው እነሱን ዝቅ አድርጎ የማየትና የመናቅ ጉዳይ ማለት ነው አንድ ቀን ያስከፍላል ማለት ነው። እንደገና ደግሞ እንደዚህ አይነት አሁን እሷ አያችሁ ያቺኛዋ አልናቀችው፣ እቺኛዋ ግን ስለናቀችው ብቻ ይኸው ብዙ ነገር አመለጣት ማለት ነው። እና ሰዎች ባንንቅ በማንነታቸው ባንገምት ብዬ እና ባለባበሳቸው ባንገምት ብዬ ነው ማስበው እኔ። እሺ ሌላ ቪዲዮ ደግሞ እንዴ ረጁ አረ ሽጉጥ ይዞ ነው የገባው። አርታቆ ሰውዬው ለሱም ስጠዋው ጎበዝ አይደለም። ይሄኛው ለኛ ሀገር ይጠቅማል አይደለ? በቃ የብርሃኑ ነጋ ፈተና እንደዚህ ካልተኮራረጭ ስለማይሰራ በቃ እንደዚህ ይዘት ገባና በቃ እያስፈራራ መስራት ነው ያለብህ። በቃ አለበለዚያ አሰራውማ ዘላለም እየወደክ ትቀራለህ ማለት ነው እንዴ። እና ወደኛ ሀገር ይተግበር የምትሉ እስቲ ከስር ኮሜንት ላይ ጻፉ። ምግብ ነው እየጋበዛት ነው በለው። ሌላ ተጨመረ ይከፍልልሻል ቢ እኔ ግን ጥሏት የሚሄድ ነው የሚመስለኝ ቢሉ አይደለም። እንደዚህ አይነት ሰዎችን ማለት ነው እንዲህ ነው ማድረግ በቃ እያለ ይሄኔ እኮ አሰልችታው ይሆናል። ሁሌ የሱን እጅ እየጠበቀች አሰልችታው ነው እንደዚህ ያደረጋት ማለት ነው። አየህ አሪፍ ነገር ነው ያደረጉ ሴቶች ከዚህ ይማራሉ ብዬ አስባለሁ። እሺ ሌላ ቪዲዮ እንዴ። እሺ ሽማግሌው ሄሎ የኔ ቆንጆ። አቤት
በዚህ ፀሐይ ከምትንከራተች ነይ ግቢና ፈታላ አታርቁሽ ሽማግሌው ግቢ እንጂ አትቅደር እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደድሜው ታውኑ እኔ ምትሄደው ይመስለኝ አንተና እንጂ እቺን መሰለኝ ቆንጆ በግር እያንከራተትካት በፀሐይ የምታስበላት ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ ወጣትነትሽን ዘና በይበት እንገናኛለን በቃ አትሄደች እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጩ ነው ይቅርታ ቴዲ ፍቅር ሆድ አይሞላም አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም ዝም ብዬ አንዷን ባገበሽ አይ ልጄ ተስፋ አትቁረጥ ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም እንዴ ማለት ምንድነው አባዬ ቴዲ ምን ማለት ነው ምን መሰለሽ ምን ለውጭ ያለ በስመ መዋረድ ይላል አባትና ልጅ ናቸው ታውቃለህ አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣል እውነት ነው ይኸውልህ ሁለት ፈላጊ የራሱ አንዱን ያጣል የሚባለው ነገር ማለት ነው የቆጡን አወርድ ብላ የብብቷን ጣለች አሁን አያችሁ እሷ ከሱ ጋር መሆን እየቻለች ከዚህኛው ከሽማግሌው ጋር በቃ ገና ለገና ብር አለው ብር ይሰጠኛል ብላ ማለት ነው እና ተሸወደ እነሱ ግን እየፈተኗት ስለሆነ ማለት ግን አንዳንዴ ህይወት እንደዚህ ሊሆን ስለሚችል በጣም ጥንቃቄ ልናደርግ ይገባል ማለት ነው ስፔሻሊ ሪሌሽንሺፕ ላይ በጣም ጥንቃቄ ሊደረግበት የሚገባ ነገር ነው ብዬ ነው ማስበው አተ ድንጋይ ይዞ ሚስቱን ነው እንዲያገባበት ሊለፋው ነው ታውቃለህ በድንጋይ ሚስቱን አግብቶበት ነው ታውቃለህ ድንጋይ ይዞ በቃ ወይ በለውና ይለይለት እንዴ ወይ ይሄን ያረቄ ጠርሙስ ትገዛኛለህ እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው ትገዛኛለህ ወይስ አገዛኝ ዝም ብላ አገዛም እንደ አንተ የተባልከው ከገዛ ትርፉ ሸክም ነሽ ገዛሽ እንዴ አንተ በለው ተከየፈባት እንዴት አባቷ ነው የምታምረው ገና ባይምረው ማለት ነው ምን ይገዛኛል አታውም እንዴ ሲያዝገኝ አንተ አረ ፈዟል እሱ ባንቺ ውበት ደግሞ ምን ልጅ ነው አንተ ምን ሆነክ ነው አረ ምንም ግን ይሄን መሰለ እንደ አዲስ ማንቆርቆር የሚያብረቀርቅበት ይዛ ነው እሰይ አንተ ደግሞ ምን የሚሉክ ነው ቢታየው በቃ ነው ታውቃለህ እሺ ኩኩሻ ቆራለሁ አሁን ትገዛኛለህ ወይስ አገዛኝ ባይሆን እሷን ስጭኝና ይሄንን ማለት እቃ መሰለች እንዴ አንተ ምን እንታይናውጣነ ተከራከሩ እኔ ልግባ እና በቃ ጨካሽ ገቢ ነው ግባ እና ግባ ለምን ውስጥ ገብታችሁ አታወሩ ብለሽ ነው ሂዲ ሲያስጠላ አንተ አታፍርም ሰው ይዘው ተብሎ ይገባል ግዛና ይዳውጭ በል አምጣጣኑ ሲን ደፋ አንዳንዴ ታውቃለህ እንደ ቁራሌው ግን የተመቸው የለም ታውቃለህ በቃ በየሰፈሩ ውስጥ ስለሚዞር ምናምን ማያየው ሽክል ማለት ነው እሺ ሌላ ቪዲዮ አባት ሻመዳም እናት ሻመዳም አመዳም ምን ሊል እንዳለ ፋሚሊ ሻመዳም እኔ ሰው ያላምነው ታውቃለህ አመዳም ምንም ቢቸግረኝ እኔ አንቺን አለበ ነውራ ባለጌ እስማ ወይ እሺ ሌላ ቪዲዮ የሐረማያ ዩኒቨርሲቲ እንዴት ነው የሚሆኑት ግን እነዚህ ቺኮች አንተ እቺ ልጅ ግን የት እንደማቀተ ተዋናይነት እንዴ ከምር የሆነ ቦታ ማቃት መሰለኝ የሆነ ፊልም ላይ ትዝ ያለው ከምር እኔ በቃ እንደዚህ ኧረ ስንት ነገር አሳልፈንበት ዩኒቨርሲቲያችን እንደ ዛሬ ሳይሆን ማለት ነው እንደ ብርሃኑ ነጋ ጊዜ ሳይሆን ዩኒቨርሲቲያችን አናፈቃችሁም ግን ስራ ላይ ያላችሁ ሰዎች ማለት ነው እኔ ግን ናፍቆኛል ከምር ያ ህይወት ኧረ ምንድነው ከስታን ውስጥ ተደብቃ ታያታለች ታውቃለህ ልታቃጥር ነው አሁን ሄዳ አለቃ ከባድ ይኸውልህ ምንድነው ይኸውልህ ሀና በየቀኑ ምግብ ይዛ ትሄዳለች ለአንድ ቀን ነው ብዬ ዝም አልኩ ግን ሁሌ ነው ይዛ ወጣ ትሸጠዋለች መሰለኝ የምርሽን ነው ታዲያስ ለማለት ሰጥ ነው እሷ መናገር ግዴታዬ ነው ብዬ እኔ የሆነ ሰው ልስትረዳ ይመስለኛል ግን አይደል በስራሽ ተበለሽ እስኪ ገምቱ አቤት አለቃ ሀና የሰማሁት እውነት ነው ምኑ አለቃ በየቀኑ ከሆቴል ምግብ ይዘሽ ወጣትሽ ነው
አለቃ ምግብ ይዘሽ ወጥተሻል አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። አለቃ ቆይ ላስረዳህ እንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ ማናጀር ማለት እንዴ? ማናጀር አረጋን ታውቃለህ ነበር እና ያሽው ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። እሺ አንዳንዴ ማለት ነው ደግ ነገር ይከፍላል። ከምር አንዳንዴም ብቻ አይደለም ሁሌ ደግ ነገር መስራት ይከፍላል። አባቴ እንደዚህ አየህ በቃ ደግ ነገር ስለሰራች እግዚአብሔር እንግዲህ ባልታሰበ በሰዎች ላይ አድሮ አይደለ እግዚአብሔር ታምር የሚሰራው ታምር ሰራባት ማለት ነው። አቦ ይመቻችሁ በእናታችሁ። እሺ ድንነ የሁላ ሴት አሰልፎ ይሄ ደግሞ ማላ ይሆንም ያፈነደው ግን ቆንጆዎች ናቸው ሁሉ ማለት ሌላኛውም ተራ ይደርሳታል። ቆይ ይሻል ከዚህ ሁሉ ጨረታ መጨረሻ ላይ የምቀረዋለሁ ማየት የፈለግኩት ኧረ አሳልፈው ስንት ቀሩ? 4 እስቲ ከሶስቱ ማን ይቀራል? ግን ቆንጆዋን ያበረርከው አንተ አይችኛዋን ነው የሚመርጠው ብዬ ነው የማስበው። ኧረ ቶሎ በላት ያጓጓል እኮ እችኛዋን መረጠ ማለት እኔ ግን ያችኛዋን ይመርጣል ብዬ ነበር ያሰብኩት፣ ግን አይደለም። እኔ ምንድነው መልእክቱ? ምን ለማስተላለፍ ፈልጋችሁ ነው እንዴ? ማለት ከብዙ ሴቶች ውስጥ ነው መርጠን አንድ ሰው ላይ የምናርፈው ምናምን ለማለት ተፈልጎ ነው። እንደዛ ከሆነ አሪፍ ነው። ግን የውጭዎችን ስታይል አምጥተን ሀገራችን ውስጥ ባንተገብር አንዳንዴ ደስ ይለኛል። ለምን መሰላችሁ? ሁሉ ነገር አይወሰድማ። ጥሩ ነገሮችን ወስደን መጥፎ ነገሮችን ብንተውስ ይሄ እንደዚህ አይነት ነገር ለኛ ጥሩ ስለማይሆን ማለት ነው። ምን እንደዛ ነው ማስበው። እሺ እንዴት ነው የሚያደርጋት? ኧረ በስመ አብ እኔ እጭማ ይኸውልህ አባቴ ሆድ ውስጥ መስላ አድጋ እንደገና ተወልዳ ነው የሚመስለኝና ግን እግዚአብሔር ያሳድግሽ። አዎ ድግ በይልን። ሌላ ምንም አንልም እኛ። ይመችሽ።